ከ3500 በላይ ለሚሆኑት ወገኖች የሥራ ዕድል እየፈጠረ ያለ ድርጅት ነው። አበጀ መንገሻ እባላለሁ። በአሚባራ እርሻ ልማት ድርጅት የሰው ሀብት ልማት አስተዳደር መምሪያ ስራ አስኪያጅ ነኝ። አሚባራ እርሻ ልማት ድርጅት እንግዲህ እንደሚታወቀው ቀደምት የቆየ እርሻ ልማት ድርጅት ነው። ባለፈው ጊዜያት ለአካባቢ ማህበረሰብ የተለያዩ መንገድ ሲያግዝ የነበረ እርሻ ልማት ድርጅት ነው። ለምሳሌ የአርብቶ አደሩ ልጆች ከታችኛው የትምህርት እርከን ጀምሮ እስከ ዩኒቨርሲቲ ሲያስተምር የነበረ እርሻ ልማት ድርጅት ነው። ማህበረሰቡ የአርብቶ አደር እንደመሆኑ መጠን በውሃ ችግር እንዳይቸገር በየዓመቱ በጀት እየበጀተ ለፓምፕ ኃይል የሚሆን ነዳጅ እያቀረበ ያለ ድርጅት ነው። አሁን ያለንበት እርሻ ቦታ በተለምዶ እርሻ 2 የሚባል ወይም ደግሞ በመልካ ሰዲ እርሻ ስር የሚተዳደር እርሻ ሲሆን ሁለተኛ የእርሻ ቦታችን በሞልካ ወረር የሚገኝ ነው። በዚህ ዓመት ስራውን ከጀመረ ጊዜ ጀምሮ በአጠቃላይ ቋሚ ኮንትራትና ጊዜያዊ ሰራተኞችን ጨምሮ ከ3500 በላይ ለሚሆኑት ወገኖች የሥራ ዕድል እየፈጠረ ያለ ድርጅት ነው። አሁን ያለንበት ወቅት የለቀማ ወቅት ስለሆነ አሁን በየቀኑ ከ500 ሰው በላይ በለቀማ ስራ ላይ እየተሳተፈ የሚገኝና ይሄም ደግሞ የዕለት ዕለት ገቢውን የሚያገኝበት ስራ ላይ ነው ያለው። እንግዲህ በዚህ ዓመት አጠቃላይ ከ1500 ሄክታር በላይ ነው የታረሰው። በመልካ ሰዲና በሞልካ ወረር እርሻዎች ላይ የለቀማ ወቅት ተጀምሯል። በዚህን ሰዓት በሁለቱም እርሻ ላይ በዛሬ ቀን ብቻ ያለውን መረጃ ብናይ ከ450 ሰው በላይ የለቀማ ስራ ላይ ተሳትፎ ነው ያለው። ይሄ እንግዲህ የማህበረሰቡን ሁኔታ ሲታይ የአካባቢ ማህበረሰብ የሚሳተፍበት አለ። ከዚህም አልፈን ከኮንሶ ዞን ጭምር ሰራተኞችን አምጥተን እያሰራን ነው። ከወላይታ ዞንም ሰራተኞችን አምጥተን እያሰራን ነው። እንግዲህ ይሄ ስራ ለሚቀጥሉት 3 ወራት ወይ ደግሞ በ90 ቀን ውስጥ እንጨርሳለን ብለን ያሰብነው ስራ ነው ማለት ነው።